ቲና ይኸውልሽ አደይ አንቺ ቲና እዚህ ምን ሰራለሽ? ቆይ ምን እያደረጋችሁ ነው? እያየሽ አይደል? ምን እየሰሩ ይመስልሻል? ቲና አልገባኝም። እዚህ ምን ትሰራለሽ? ነይ ወረች። ልቀቂኝ አደይ። አንቺ ምን አገባሽ? ምንም የሚመለከትሽ ነገር የለም። ዴቭ ምንድን ነው? አደይ እኔ ምንም አውቀው ነገር የለም። አንቺ እያየሽ እንዳለሽ ሆኖ እኔም እያየሁ ያለሁት። አሁኑኑ ከዚህ ክፍል ውጪ። ምን ልትሰሪ ነው የሰው አልጋ ላይ የተኛሽው? አይንሽ እያየ ለምን ትጠይቅኛለሽ? እኔና ዴቭ አንድ ላይ ነን። ቲና ልትክድ ነው ዴቭ? ዝም በይ። ቆይ ከኔ ምንድን ነው የምትፈልጊው? ዴቭ ምን ልትሰሪ ክፍሌ ገባሽ? ዴቭ ከኔ ምንድን ነው የምትፈልጊው? ቆይ አደይ ለምንድን ነው በዚህ ልክ የምትፈራት? የራሷ ጉዳይ፣ በቃ ተዋት። ቲና አሁን ትዕግስቴን አታስጨርሽኝ እሺ? ከዚህ በላይ ሳላደርግሽ ከክፍሌ ውጪ ወዚህ። ይሄ ፍቅርና የቲና ተንኮል ነው። ፍቅር? አዎ እሷ ናት ክፍሌ መታ እንዳመመ ነግራኝ ወደዚህ እንድመጣ ያደረገችው። አደይ እኔ ምንም አላመመኝም። ቆይ ከኔ ምን ፈልጋችሁ ንገሪኝ። ዴቭ እኔ ምንም ፈልጌ አይደለም። አደይ መታ ከሰላማዊ እንቅልፍ ቀሰቀሰችን እንጂ። ቆይ ዴቭ ምን አድርጌህ ነው እኔ እንደዚህ የምትሆነው? እኔን የምትቆጣኝ? ቆይ ምን አጥፍቼ ነው? ቆይ ባለፈው ተመልሰሽ ወደ እኔ እንዳትመጪ ከኔም ከአደይ ምራቂ ቤሽ ነበር አይደለ? ቆይ ዴቭ ስትናፍቀኝ ጊዜ ምን ላድርግ? አሁን ለኔ ጥፊ ይገባኛል? አደይን ስላየሃት ነው አይደል? በቃሽ። ሁለተኛ ዴቭ አጠገብ ላይሽ አልፈልግም። ነይ ውጭ። ልቀቂኝ። አለቅሽ። ልቀቂኝ አደይ። አደይ አንቺ ልቀቂያት እሺ? ቲና አሁን በራስሽ ከዚህ ቤት ውጭ። አይ ካልሽ ግን የምገልሽ ነው የሚሆነው። እሺ ውጪ። ቆይ እኔን ለምን በጥፊ መምታት አስፈለገ ዴቭ? አደይ የኔ ቆንጆ እባክሽ ይቅርታ አድርጊልኝ። ስትገባ እንኳን አላወኩም ነበር። ዴቭ ያንተ ጥፋት አይደለም። ይሄ ሁሉ የፍቅርና የቲና ስራ ነው። አንተ ምንም የምታውቀው ነገር የለም። አመሰግናለሁ አደይ፣ ግን በጣም ይቅርታ አድርጊልኝ። ግን ደግሞ እንድታምኝ እፈልጋለሁ። ችግር የለውም። አንተ ማመን እኮ ግዴታዬ ነው፣ ግን መጠንቀቅ አለብሽ። ልክ ነሽ አደይ። ፍቅር በቃ እንላጸዳለን። ኪንጎ እንዴት ነሽ? ከመጣሽ አለሁልህ። ምንድን ነው የተቀመጥኩት? ዳይመንድ ነው የተሽል? አላየሁትም። ደግሞ እሱ ምን ያደርግልሃል? ይኸውልህ ባገኘው ራሱ አላናገረውም። እሺ አሁንና ከኔ ጋር እንዴ? እሱ ምን አደረገሽ? እሱ ደግሞ ምን ያላደረገው ነገር አለ? ምን ይሄን ያህል ስለ ባቡሬ ስለተናገረሽ ከሆነ እሱ ልክ ነው። ለሊን እኮ እሱ ነው ያዛት። ቆይ ሲጀመር እናንተ ምን አባታችሁ ነው የምትሉት? እሱ ላደረገው ነገር እኔ አብሬ ጠቅልዬ መወቀስ አለብኝ እንዴ? እሱማ አዎ ባቡሬ ለሊን እንደወሰዳት የምታውቂ መስሎኝ ነበር። ይኸውልህ ትሰማኛለህ ኪንጎ፣ እኔ ማስመሰል ምናምን አይመቸኝም። እሺ እያስመሰልኩ ቢሆን ለምን አብሬያችሁ ፎክ ተከክላለሁ? ለምን ስጨነቃለሁ? ትሰማኛለህ? እኔ የምትሉትን ነገር አላደረኩትም። ለምን ካልከኝ ደግሞ ለሊ ስለምትመቸኝ። እንዴ ሲጀመር ባሏ ሲፈረግጥ ራሱ ሄጄ እየጠየቅኳት ነበር እንዴ? አላውቅም። ቅምጥል ይቅርታ፣ አንቺ እንደዛ ታደርጊያለሽ ብዬ ማሰብ አልነበረብኝ። ይኸውልህ ሂድና ለዛ ለማያስበው ጓደኛ ነገሮች እኔም በለሊ ይጠረጥረኛል። እሱማ በሰዓቱ ባቡሬ ጓደኛሽ እንደሆነ እንጂ ያየው ሌላ ነገር አላየም። ኧረ እኔ ያልሰማውን በእናትህ ሄዶ የሚያወራውን ሰው ይፈልግ። እሺ አሁን ለሊን አገኛት? አዎ ደስተኛ ናት። ባቡሬ እንዳነኩታለች፣ ዳይመንድም ረስቶታል። ኧረ እኔ መቼም ነው ማረሳለት። ለሊ እንዴት ሆነችሽ? ተሳክቶላት አክስቷን አሸንፋለች። ኧረ ይመቻት። ለሊ ጸድዬ ልጅ ነች። ያጤ ዋራም ነው እንጂ ትቷት ሄዶ ኤላ ጥሎ አላደርግም። በቃ እኔ ልጅ ወሬ ነው የምትሄደው እንዴ? ዳይመንድ ጋር ነው። የት ነው እሱ? ከሮማን ጋር ሄዷል። ታዲያ እሱ እያበሳሰለ አንተ ምን ቤት ነና ነው እነሱ ጋር የምትሄደው? ለካ እሱም አለ። ለነገሩ እኔ ባልሄድ አሹ መግባቱ አይቀርም እኮ። በቃ ነው ከኔ ጋር ፋንዳለ ተነስ። ወይዴ እንደዚህ መወደድ እዛም ወይኔ እንደው ደስ ሲል ፍቅር ታፈቅረዋለች፣ ቲና ታፈቅረዋለች፣ አዴ ታፈቅረዋለች። ኧረ ጉድ ነው። ሌላኛዋ ደግሞ ማን ነበረች የምታፈቅረው? ደስ ሲለን ምን አለበት የሱ ፍቅር ለኛም ግማሽ ባካፈለን። እንዲሁ እናንተዬ ወይ መቻችሁ። ይሄን ቪዲዮ እያያችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድና የተከበራችሁ ኢትዮጵያውያን የሀገሬ ልጆች ሰላማችሁ ብዝት ትረፍርፍ ይበልልኝ።
እንግዲህ አይታችሁ እንድትዝናናችሁበት ተስፋ አደርጋለሁ። ቻው